በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳሰስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 11 የጻድቅ አፍ የሕይወት ምንጭ ናት፣ የኃጥአን አፍ ግን ግፍ ይከድነዋል የሚለውን የመጽሐፍ ቅዱስ ቃል መሠረት በማድረግ በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብሩ ተካፋይ ይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬ መርሃ ግብራችን የምንዘክረው አቡነ ዜና ማርቆስን በወንጌላዊው በቅዱስ ማርቆስ አብሳሪነት ስለተወለዱ አንድም ዜና ማርቆስ በማለት ስም ያወጣላቸው ራሱ ወንጌላዊ ቅዱስ ማርቆስ ስለሆነ ነው ጻድቁ በዚህ ስም የተጠሩት። አባታችን ዜና ማርቆስ ሀገራቸው ጽላልሽ አውራጃ ምድረ ዞረሬ ስትሆን ትውልዳቸው ከነገደ ሌዊና ከእስራኤል ነገሥት ወገን ነው። ቅዱስ አባታችን የአቡነ ዜና ማርቆስ አባት ካህኑ ዮሐንስ፣ የጻድቁ አቡነ ተክለ ሃይማኖት አባት የአቡነ ጸጋ ዘአብ ወንድም ናቸው። እናታቸው ዲቦራ ወይም ማርያም ዘመዳ ደግሞ የአቡነ ቀውስጦስ እህት ናት። ወላጆቻቸው ልጅ በማጣት ሲያዝኑ አንድ ዕለት ሐዋርያዊና ወንጌላዊው ቅዱስ ማርቆስ ወደ እናታቸው ማርያም ዘመዳ ሌሊት መጥቶ ገድሉና ትሩፋቱ በዓለም ሁሉ የመላ ጻድቅ ልጅ እንደምትወልድ ነገራት። ለአባቱ ለቀሲስ ዮሐንስም እንዲህ ተገልጦለት ሚስትህ ማርያም ዘመዳ የካቲት 24 ጸንሳ ህዳር 24 ቀን ይኸውም በካህናተ ሰማይ በዓል ቀን ትወልዳለች፣ ስሙም ዜና ማርቆስ ይባላል በማለት ብስራቱን ነግሮታል። አባታችን በተወለዱ ዕለት ቅዱስ ዑራኤልና ቅዱስ ሩፋኤል የብርሃን ልብስ አልብሰው በክንፋቸው ሲጋርዷቸው ለሰዎችም ሁሉ ታይቷል። የአቡነ ሳሙኤል ዘወገግ አባት ቅዱስ እንድርያስና የአቡነ ተክለ ሃይማኖት አባት ቅዱስ ጸጋ ዘአብ እስኪደነቁ ድረስ ይህን በዓይናቸው ተመልክተዋል። ሁለቱ መላእክትም ከእናታቸው እቅፍ ወስደው ወደ ግብፅ ሐዋርያው ማርቆስ መቃብር ወስደው ለማርቆስና ለቅዱሳን ጳጳሳት አስባርከዋቸው መልሰው ለእናቱ ሰጥተዋቸዋል። እናታቸው ግን ይህን አታውቅም ነበር። አቡነ ዜና ማርቆስም በተወለዱ በሦስተኛው ቀን በእግራቸው ቆመው አንድ አምላክ ለሆኑ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ ብለው 3 ጊዜ አምላካቸውን አመስግነው ሰግደዋል። በ40 ቀናቸው ሲጠመቁ የሚያጠምቃቸው ካህን የአባታቸው ወንድም እንድርያስ ውሃው ሲፈላ አይቶ ሸሽተዋል። መልአኩም እንዳይፈራ ነግሮት ለእርሱም ታምር እንደሚደረግለት አስረዳው። እንድርያስም ዕድሜው 72 ነበርና ራሰ በራ ስለነበር በውሃውም ራሱን ቢታጠብበት ጸጉር አብቅሏል። ሕዝቡም ሁሉ ይህን አይቶ አደነቀ። ያቺም ውሃ ሌሎች በጣም ብዙ ታምራትን አደረገች። አባታችንም 1 ዓመት በሆናቸው ጊዜ ቤተ ክርስቲያን ውስጥ እየዳሁ ሲሄዱ መልአክ በክንፎቹ አቅፎ ወስዶ ጌታችንና እመቤታችን ጋር አቅርቦ አስቧርኳቸዋል። እንዲሁም የ15ቱን ነቢያት የ12ቱን ሐዋርያት ሃይማኖታቸው የቀና የ318ቱን ሊቃውንት የጻድቃንን የሰማዕታትን የእነዚህን ሁሉ በረከት እንዲቀበሉ ካደረጋቸው በኋላ ወደዚያች ቤተ ክርስቲያን መለሳቸው። አቡነ ዜና ማርቆስ 5 ዓመት ሲሞላቸው ወላጆቻቸው ለመምህር ሰጧቸውና በ3 ዓመት ብሉይንና ሐዲስን አጥንተው በ8 ዓመታቸው ድቁና ተቀብለዋል።
ከጳጳሱ ከአቡነ ጌርሎስ ድቁናን ተቀበሉ። ከአባቱ ጋር ወደ ሀገሩ ሲመለስ ዘራፊዎች ደብድበው በትራቸውንም ሳያስቀሩ ዘረፏቸው። አቡነ ዜና ማርቆስም ወደ ፈጣሪው በጸለየ ጊዜ በትራቸው እባብ ሆና ነድፋ ገደለቻቸው። በኋላም ወደ አምላካቸው ጸልየው ከሞት እንዲነሱ በማድረግ በአካባቢው ያሉ ሰዎች ሁሉ በእርሱ አምላክ እንዲያምኑ አድርጓቸው። ዕድሜያቸውን በደረሰ ጊዜ ወላጆቻቸው ሚስት አጭተው አጋቧቸው። አባታችን ግን በዚያው በሰርጉ ዕለት ማታ ጌታችን እናትና አባቱን፣ ሚስቱን፣ ቤቱን፣ ንብረቱን ያልተወ ሊያገለግለኝ አይችልም ያለውን ቃል አስበው ሚስታቸውን እንዲህ አሏት፣ እህት ሆይ የዚህ ዓለም ኑሮ ምን ይጠቅመናል? ዓለሙም ፍላጎቱም ያልፋል። ስለዚህ የነፍሴን ድነት ለመሻት እሄድ ዘንድ አሰናብችኝ ሲሏት፣ እርሷም አንተ የተውከው ዓለም ለእኔስ ምን ይጠቅመኛል በማለት ሁለቱም ሰው ሳያቸው ከጫጉላ ቤታቸው በሌሊት ወጥተው ሄዱ። ቅዱስ ኡራኤልና ቅዱስ ሩፋኤልም እየመሯቸው ዜና ማርቆስን ምሁረ ኢየሱስ ገዳም፣ እርሷን ደግሞ ወደ ቤተ ደናግል ማማስ ደብር አደረሷቸው። እርሷም ሙትን እስከ ማስነሳት ድረስ ታላላቅ ታምራትን እያደረገች ቆይታ ተጋድሎዋን ፈጽማ በጥር 21 ቀን በክብር አርፋለች። አርፋ የተቀበረችውም በጌቴሴማኒ ነው። በደመና ተነጥቃ ኢየሩሳሌም ከሄደች በኋላ በዚያው አርፋ እመቤታችን በተቀበረችበት በጌቴሴማኒ 2 አንበሶች ጉድጓድ ቆፍረው ቀብረዋታል። አባታችንም በምሁር ሀገር ይመለክ የነበረውን ማኮስ የተባለውን ጣዖት በመሬት ውስጥ ሲቀብሩት ገዢው ተቆጥቶ በአባታችን ላይ ክፉ ሲያደርግ ካላመን ካንተም እንደ አምላክህ እንደ ማኮስ መሬት ተከፍታ ትውጣለች ብለው ተናገሩት። በዚያም ቅጽበት ገዢውን ከነሰራዊቱ መሬት ተከፍታ ዋጠቻቸው። ከዚያም ፈጥነውና በደመና ተነጥቀው ወደ ግብጽ በመሄድ ከአባ ብንያሚን ቅስና ተቀብለው መጡና መሬት ተከፍታ የዋጠችውን የገዢውን ቤተሰቦች ጨምሮ ብዙ ሺህ የምሁር ሕዝቦችን አስተምረው አጠመቋቸው። ያንን ገዢም ስለተጠመቁት ልጆቹና ሚስቱ ብለው ከ5 ዓመት በኋላ በጸሎታቸው ኃይል ከሞት አስነስተውታል። በዚሁ ሀገር ከአባ ዜና ማርቆስ ጋር ሳሉ የኢትዮጵያዊ ጳጳስ አባ ጌርሎስ በድንገት አርፈው ሳለ ጻድቁ ዜና ማርቆስ ጸሎት አድርገው ከሞት አስነስተዋቸዋል። ሌላም እንዲሁ በጉራጌ ሀገር ገርዳን የሚባለውን ጣዖት ሰባብረው በውስጡ የነበረውን ሰይጣንን እንደ ትቢያ ሆኖ እስኪጠፋ ድረስ አስጨንቀውታል። ሕፃናቱን ጨምሮ ከ124,000 በላይ የሚሆኑትን ሕዝቦችም አስተምረው አጥምቀዋቸዋል። መልአኩ ቅዱስ ሩፋኤልም ሁልጊዜ እንደ ጓደኛ እያናገራቸው ይረዳቸው ነበር። አባታችን ዜና ማርቆስ የሚያደርጓቸው እጅግ ድንቅ የሆኑ ታምራት በሕዝብ ዘንድ ውዳሴን እያመጡ እንዳያስቸግሯቸው ብለው ታምር የማድረግ ሥራ እግዚአብሔር እንዲያርቅላቸው ይለምኑት ነበር። ወግዳ በምትባል ሀገር ሄደው በዋሻ ውስጥ ሳሉ አቡነ ተክለ ሃይማኖት ወደ እርሳቸው መጥተው አብረው በዋሻው ብዙ ታምራትን እያደረጉ ቆይተዋል። ለአቡነ ዜና ማርቆስና ለሌሎች ለብዙ አባቶች የምንኩስና አባት የሆኑት አቡነ ተክለ ሃይማኖት ትሕትናቸውን ያሳዩ ዘንድ አቡነ ዜና ማርቆስን ያገለግሏቸው ነበር። ወደ ሞረት ሀገር እንዲሄዱ መልአክ ነግሯቸው ሁለቱም ሄደው በዚያም አብረው ተቀምጠዋል። ጣዖት አምላኪውን የሞረቱ ገዢ ሊገድላቸው ፈልጎ ከነሰራዊቱ ወዳሉበት ዋሻ ሄደ። አቡነ ዜና ማርቆስም ተራራውን በሥላሴ ስም ባርከው ቢያዟት የገዢውን ጭፍሮች አፏን ከፍታ ዋጠቻቸው። ገዢውን ድል አሰግድንም በታምራቸው አሳምነውት አስተምረው አጠመቁት። ከዚህም በኋላ ቅዱስ ገብርኤል ለአቡነ ተክለ ሃይማኖት ተገልጦላቸው ወደ ግራሪያ ሀገር እንዲሄዱ ስለነገራቸው አቡነ ተክለ ሃይማኖት የመላእክትን አስኬማ ለአቡነ ዜና ማርቆስ አልብሰዋቸው ዜና ማርቆስንም በደብረ ብስራት እንዲጸኑ ነግረዋቸው ወደ ግራሪያ ሄዱ። ሲሄዱም የደብረ ብስራት ዛፎቹ፣ እንጨቶቹና ድንጋዮቹ ሁሉ አቡነ ተክለ ሃይማኖትን እንደ ንጉሥ ሰራዊት ከፊት ከኋላ ሆነው ሸኝተዋቸዋል። አባታችንም የወንድሜን የዜና ማርቆስን ቦታ ትታችሁ ከዚች ምድር ትሄዱ ዘንድ አልፈቅድምና ሁላችሁ በየቦታችሁ ቁሙ ብለዋቸዋል። ዳግመኛም ሰውም እንኳ ቢሆን ለምንኩስና ወደ እኔ ዘንድ ወደ ግራርያ ከመምጣቱ በፊት ይህን ምድር ሳይሳለም ወደ እኔ ይምጣ በማለት ቃል ኪዳናቸውን ከደብረ ብስራት ጋር አድርገዋል። አባታችን ዜና ማርቆስ በኤልያስ ሰረገላ ሆነው እግዚአብሔርን ወደማያውቁት ወደ አዳል ሕዝቦች ሄደው ከጣዖት አምላኪው ንጉሥ ከአብደልማል ፊት ወንጌልን ሲያስተምሩ ንጉሡ በጦር ወግቶ ገድሏቸዋል። ነገር ግን መልአኩ ሩፋኤል መጥቶ ከሞት አስነስቷቸው የንጉሡን ጣዖትና አገልጋዮቹን መብረቅ ከሰማይ ወርዶ ሲያጠፋቸው ንጉሡና ሰራዊቱ ደግሞ መሬት ላይ ወድቀው ቀርተዋል። ከአርብ እስከ ሰኞም ድረስ ጨለማ ሆኖ ከቆየ በኋላ
ከአባታችን ከተወጋ ጎናቸው የፀሐይ ብርሃን ወጥቶ ለንጉሡ አብደልማል አብርቶለታል። እርሱም አምኖ ከነ ቤተሰቡ የተጠመቀ ሲሆን ሚስቱም በአረማውያን ዘንድ ለክርስቶስ ምስክር ሆና አንገቷን ተሰይፋ ሰማዕትነትን ተቀብላለች። በሀገሪቱም የተጠመቁት ሰዎች ቁጥር ከ800,000 በላይ ናቸው። ከዚህም በኋላ አቡነ ዜና ማርቆስ እንደ ሐዋርያትም ደመና በመጥቀስ ወደ ቅድስት ሀገር ኢየሩሳሌም ሄደው ሁሉንም የተቀደሱ ቦታዎችን ተሳልመዋል። ከጌታችን መቃብር ላይ አፈር ዘግነው ከዮርዳኖስም ወንዝ ውሃ ቀድተው ለንስር አሞራዎች አሸክመው ወደ ገዳማቸው በማምጣት በደብረ ብስራት ምድር ካለው አፈርና ውሃ ጋር ጨምረውታል። ጌታችንም ይህችን ምድርህን እንደ ኢየሩሳሌም አድርጌልሃለሁ የሚል ቃል ኪዳን ሰጥቷል። አባታችን ከደብረ ሊባኖስ አውራጃ ራሱን ያስመልክ የነበረውን ሰይጣን ገዝተው ይዘው እስከ ደብረ ብስራት ድረስ የቤተ ክርስቲያን መስሪያ እንጨት አሸክመውታል። በዚያም ብዙ ሰው እንኳን ሊሸከመው የማይችለውን እንጨት በመሸከም ሲያገለግላቸው ነበር። አባታችን ዜና ማርቆስ ወደ ዋልድባ በመሄድ ከአባ ሳሙኤል ጋር ተገናኝተው እንዲሁም ከሌሎች በርካታ አባቶች በየቦታው እየሄዱ በረከት እየተቀበሉ በረከትን ይሰጡ ነበር። ወደ ትግራይም በመሄድ የተሳቱ ቅዱሳንን ገዳማት ተሳልመው ወደ ሰሜንም ሄደው ዜማውን ሲያዜም ያሳያቸው ዘንድ ወደ ቅዱስ ያሬድ መካነ ጸሎት ሄደው 7 ቀን ሲማጸኑ ቆይተዋል። ወደ አክሱም ጽዮንም ከሄዱ በኋላ ቅዱስ ያሬድ በዚያ ከቅድስት ድንግል ማርያም ከቅዱስ ኤፍሬምና ከአባ ሕርያቆስ ጋር ሆኖ እነርሱ ድርሰታቸውን ሲያነቡ ቅዱስ ያሬድ ደግሞ ድርሰታቸውን እያዜመው ተገልጠውላቸው ከዚያም ወደ ላሊበላ ሄደው 10 ቀን ተቀምጠው በረከትን ከተቀበሉ በኋላ ንጉሥ ናኩቶ ላብ ወደ ተሰወረበት አሽተን ወደሚሏት ቦታ ሄዶ በቅዳሴ ጊዜ ናኩቶ ላብን በውስጡ አግኝቶት ከእርሱም ተባርኳል። ወደ ጣና ደሴትም ሄደው በዚያ ካሉ ቅዱሳን ተባርከዋል። ሐይቅ እስጢፋኖስም አባ ኢየሱስ ሞዓ ጋር በመሄድ እንዲሁ ተባርከዋል። ታናሽ ደመናም ወደ ብሔረ ሕያዋን ተነጥቀው ሞትን ካልቀመሱት ከሄኖክ ከኤልያስና ከዕዝራ በረከትን ተቀብለዋል። ወደ እስላም ሀገርም በመሄድ ለ1 ዓመት ቆይተው በዚያ ያሉ ሕዝቦችን በተአምራታቸውና በትምህርታቸው አሳምነው አጥምቀዋቸው ጌታችንም በምድር ላይ ብዙ ቃል ኪዳን ከሰጣቸው በኋላ ወደ ሰማይ አውጥቶ ገነትንና ሲኦልን ሁሉን አሳይቷቸው ቅዱስ አባታችን በምሁር ኢየሱስ ገዳም ከሬብ በሚባለው ዋሻ ውስጥ 40 ዓመት ዘግተው ኖረዋል። በዚህም ሳሉ መልአከ ዕረፍታቸውን ዕለት ታኅሳስ 3 ቀን እንደሚሆን ስለነገራቸው ታኅሳስ 1 ቀን ወደ ገዳማቸው በመሄድ ቀድሰው ሕዝቡን ሁሉ ሲያቆርቡ ቢመሽባቸው ፀሐይን እንደ ኢያሱ ገዝተው አቁመዋል። አቡነ ዜና ማርቆስ 8 እንጀራን አበርክተው 8,000 ሰዎችን መግበዋቸዋል። በመጨረሻም አባታችን ስለ ጾም ሲያስተምሩ ለደቀ መዛሙርቶቻቸው እንዲህ አሏቸው። ስለ ነፍሳችሁ ድነት ከመከራና ከጥፋትም ሁሉ ለማምለጥ በምትጾሙ ጊዜ እንዲህ እየጾማችሁ ላላችሁ ስለምትሹት ግብር ወደ ዓለም ሰዎች ብትደርሱና በጾም ቀን ሲበሉና ሲጠጡ ብታዩአቸው መብልና መጠጥን በሚወዱ ሰዎች ፊት በውጭ በአደባባይ ዛሬ የጾም ቀን ስለሆነ እኛ እንጾማለን አትበሉ። ለእናንተ መጾምና ስለ እነርሱም አለመጾም አንዳች አትናገሩ። አለመጾማቸውም አትንቀፏቸው። ስለ ሌላ ሥራ ወደማይጾሙ ሰዎች ብትደርሱ ግን በጾም ዕለት ወንድሞቻችሁን ኑ አብረን እንብላ ቢሏችሁ እኛ እንጾማለን አትበሉ። ይልቁንም ወደ እናንተ ከመምጣታችን በፊት ከቤት በልተናል ጠግበናል በሉ ብለው መከሯቸው። ታኅሳስ 2 ቀን የደቀ መዛሙርቶቻቸውን እግር ሲያጥቡ ውለው አስቀድሞ መልአኩ እንደነገራቸው ታኅሳስ 3 ቀን በ140 ዓመታቸው ነቢይም ሐዋርያም ካህንም ባለራእይም የሀገራችንን ብርሃን የሆኑት ጻድቁ አባታችን በክብር አርፈዋል። አባታችን ዜና ማርቆስ ልጆቻቸው ንስሐ ሳይገቡ በሞት እንዳይወሰዱ ከጌታችን የቃል ኪዳን ምሕረት የተቀበሉ ድንቅ አባት ናቸው። ጌታችንን የሚወደኝ ኃጢአተኛ ሰው ለንስሐ ሳይደርስ በጥቂት ዕድሜው በኃጢአቱ በሞት አትቅሰፍብኝ ብለው በለመኑት ጊዜ የምሕረት ባለቤት ጌታችን መድኃኔዓለምም ለአባታችን ይህ የለመንከኝ ቃል ኪዳን ይሁንልህ፣ ኃጢአተኛ ሰው አንተን የሚወድ በአማላጅነትም የሚታመን ከሆነ እስከ 160 እስከ 140 ወይም እስከ 100 ወይም እስከ 80 የንስሐ ዘመናትን እኔ ሰጠዋለሁ። ስለ አንተ ስለ ወዳጄ በመልካም ዕድሜ ለንስሐ ጠብቀዋለሁ እንጂ በሞት አልወስደውም ብሏቸው። ከዚህም ሌላ አባታችን ጌታችን ከተጠመቀበት ከዮርዳኖስ ወንዝ ቀድተው አምጥተው ጌታችንን መቃብር ላይ አፈሩን ዘግነው አምጥተው አፈሩንና ውሃውን በደብራቸው በደብረ ብስራት ካለው አፈርና ውሃ ጋር ስለደባለቁት ጌታችንም ስለዚህ እምነታቸው ሲል ገዳማቸውን እንደ ኢየሩሳሌም አድርጎ ባርኮላቸው
ከሩቅም ከቅርብም ቢሆን በእምነት ሆኖ ወደ መቃብር የሄደውን እኔ ወደ መቃብር ኢየሩሳሌም እንደሄደ ቆጥርለታለሁ ብለዋቸዋል። ምንጭ መዝገበ ቅዱሳን ገድለ አቡነ ዜና ማርቆስ